ክብር ለእግዚአብሔር ይሁን። ዛሬ ወደፊት ለፊታችሁ የመጣሁት ከኔ በፊትም ሲናገሩ እንደነበረው ወገኖቼ የጸሎት ርዕስ በዚህ ከሚያዝያ 6 እስከ 11 ባሉት 6 ቀናት የምንጸልይባቸውን የጸሎት አቅጣጫዎች የጸሎት ርዕሶች ወደ እናንተ ለማድረስ ነው። ከዚህ በፊት እንደሰማችሁት የአርብ የሚያዝያ 10 ቀን የጸሎት ትኩረታችን የሚሆነው የበጎ ስራ ተጠያቂነት ያለው ህይወትን በተመለከተ ንስሐ የምንገባበት ጊዜ ነው የሚሆነው። በጎ ስራን መፈጸም ወይም መልካም ስራዎችን መስራት የክርስትና ህይወት ከዳግም ልደት ቀጥሎ ልናከናውነው የሚገባ ከክርስቲያኖች የሚጠበቅ ይልቁንም ደግሞ የዳነ ሰው የህይወት ባህሪው ሊሆን እንደሚገባ በደህንነታችን ቀጥሎ ከጨለማ ወደሚደነቅ ብርሃን የመጣነውን በጽድቅ ፍሬ የምንገለጥበት ነገር እንደሆነ ሁላችሁም ታውቃላችሁ። መልካም ነገር ለባልንጀሮቻችን ወይም የኛን እርዳታ ለሚፈልጉ ሁሉ ማድረግ ምህረትና ቸርነትን ማድረግ እንደሚገባን መጽሐፍ ቅዱሳችን ያስተምረናል። በብሉይ ኪዳንም በአዲስ ኪዳንም ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ልናደርገው የሚገባ የደጋግሞ የነገረንና የተወልን ነገር መልካምን ነገር ለሌሎች ማድረግን ነው። በዚህም ምክንያት ነው ሐዋርያት ይህንን ነገር ለማድረግ የተጉት አብልጠው የተጉት። ስለዚህ መልካምን ነገር ለሌሎች በማድረግ በኩል ከድሮ ዘመን ይልቅ አሁን በጣም ወደ ኋላ ያለበት ጊዜ ስለሆነ በዚህ በኩል እንታይ የነበረው እንደውም ወንጌልን ያመጡልን ከውጭ የመጡ ሚሽነሪዎች ብዙን ነገር መልካምን ነገር በማድረግ ለሌሎች በመቆረስ ጭምር ነበረ ወንጌልን የሚያደርሱትና አሁን ግን ቸል ያልንበት ጊዜ ስለሆነ በዚህ ጉዳይ ላይ በእግዚአብሔር ፊት ንስሐ የምንገባበት ጊዜ አንዱ ይሆናል። አርብ ሚያዝያ 10 ማለት ነው። ስለዚህ ለዚህ ምክንያት የሚሆኑ ነገሮች አንደኛ ያስተምሮ ሚዛናዊነት መላላት አለ። አንዴ ጸድቀናል በሚል የጸደቀ ሰው ሊያደርጋቸው የሚገቡ መልካም ስራና ፍሬዎች ላይ ቸል ማለት መላላት ስላለ በዚህ በኩል አነስተኛ ግምት መስጠት አንዴ ድነናል ብሎ አነስተኛ ግምት መስጠት ስላለ በዚህ በኩል ንስሐ ልንገባ ይገባል። በተግባር ለመገለጥ ግለኝነት በጣም እየበዛ ያለበት ጊዜ ስለሆነ ስለዚህ ለሌሎች በመቆረስ በተግባር የምንገለጥ እንድንሆን በዚህ አቅጣጫ ያሉብንን ችግሮችና መላላቶች እያየን ንስሐ ልንገባ ይገባል። የኛን እገዛ የሚጠብቁ ብዙዎች ስላሉ የኛን እገዛ ለሚጠብቁ ሰዎች የጎደላቸውን ነገሮች ለመስጠት ሕያው አምልኮ ለማድረግ አንዱ አምልኮ የተቸገሩትን መደገፍ በጎ ተግባርን ማድረግ ስለሆነ በዚህ በኩል ልንተጋ ይገባል። ስለዚህ ሌላው ደግሞ ልናስብበት የሚገባው ማንም ያደርገው የትኛውም ሰው ያደርገው የትኛውም ተቋም ያደርገው የትኛውም የእምነት ተከታይ ያደርገው በጎ ስራ ነው። ስለዚህ ከበጎ ስራ ጋር ደግሞ መተባበር ከመልካም ነገሮች ጋር ደግሞ መተባበር በዚህ በኩል ድካም አለብንና ወድቀን ተገኝተናልና በዚህም በኩል ንስሐ የምንገባበት ቀን ይሆናል ማለት ነው። ስለዚህ የጸሎቱን አቅጣጫ በደንብ እንድትሰሙኝ ላነብላችሁ ፈልጋለሁ። አንደኛ ንስሐ የምንገባው በእርግጥ የእግዚአብሔርን ምሕረት ስላላሳየናቸው ሰዎች በጌታ ፊት ንስሐ እየገባን እንጸልያለን። ሁለተኛ ለድሆችና ለችግረኞች ካለን ነገር ቆርሰን ለማካፈል የተሰጠንን መለኮታዊ ትእዛዝ ቸል ስላለበትና በዚህ ጉዳይ ላይ ወድቀን ስለተገኘንበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። ሌላው መልካሙን ስራችንን አይተው የጌታ መሆናችንን ሊረዱ የሚገባቸው በርካታ ሰዎችን ስላሰናከልንበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። ክርስቲያኖች ምስክርነታችንን በተግባር ከተግባራችን ጋር ተለያይቶ
ስላለ በዚህ ሁኔታ ወድቀን ስለተገኘን በዚህም ደግሞ ንስሐ እየገባን ሚያዝያ 10 እንጸልያለን ማለት ነው። ሌላው የመጨረሻው ቀን ሚያዝያ 11 ቅዳሜ የምንጸልይበት ትንሽ ለየት ያለ የጸሎት ርዕስ ስለሆነ ትንሽ መግለጫ ያስፈልገዋል። ቅዳሜ ዕለት የመጨረሻው ዕለት የምንጸልየው በኢትዮጵያና በኤርትራ ግንኙነት በኩል ነው። ምንድነው በዛ በኩል ንስሐ የምንገባው የምንጸልየው? ይሄ እንደው ፖለቲካዊ አይደለም ወይ እንዳትሉ ትንሽ ነገር በዚህ ጉዳይ ላይ ማንሳት ፈልጋለሁ። በ1989 ዓ.ም በዚህ በአዲስ አበባ ውስጥ ከአፍሪካ ከተለያየ አፍሪካ ሀገር የመጡ ማላጆች በኢሲኤ አዳራሽ የመጀመሪያው አባቶች የሰሩት የአፍሪካ አዳራሽ ውስጥ ለ5 ቀን የቆየ የጸሎት ጊዜ ነበር። በዚህ የጸሎት ጊዜ ለአፍሪካ በሙሉ የሚጸለይበት ጊዜ ነበር። አንዱም ለኢትዮጵያም ለኤርትራም የሚጸለይበት ጊዜ ነበር። በዚህ ጊዜ ትንቢታዊ መልእክት በዩጋንዳዊ ጆን ሙሉንዴ በኩል በኋላም ደግሞ በማግስቱ ኢትዮጵያዊ የሆነች አሁን በጌታ አቀፍ ባለች እህት ወርቄ በኩል መልእክት መጥቶ ነበር። መልእክቱ ኢትዮጵያውያንና ኤርትራውያን እንዲተቃቀፉ ንስሐ እንዲገቡ ከዛም በኋላ ደግሞ ሰፊ የሆነ የጸሎት ጊዜ አብረው እንዲያሳልፉ ያ ካልሆነ ግን ከዛ በፊት በነበረው 30 ዓመት ከነበረው ጦርነት የከፋ ጦርነት በሁለቱ ሀገሮች እንደሚሆን የሚል መልእክት ነበር። መልእክቱን ብዙ የቤተ ክርስቲያን መሪዎች አልተቀበሉትም። እኔም በቦታው ላይ ነበርኩኝ። ለመቀበል በጣም አስቸጋሪ ነበር የሚሆነው። ምክንያቱም ሁለቱ መንግስታት በአንድ ሳንባ የሚተነፍሱ ስለነበረ እንደገና ወደ ጦርነት ይገባሉ ብሎ ለመቀበል በጣም አስቸጋሪ ነበር። መልእክቱን አለመቀበል ብቻ ሳይሆን መልእክተኛውንም አለመቀበል ወይም ደግሞ መልእክተኛውን መገሰጽ፣ አንዳንድ ነገሮች መናገሮች ተከናውነው ነበር። በዚህ ምክንያት መልእክተኛው በጣም አዝነው አልቅሰው ነው ከዚህ ከኢትዮጵያ የሄዱት። ይህንን ጉዳይ እንደው ከኋላ ያለውን ለማንበብ ከፈለጋችሁ ጋሽ በቀለ ወልደ ኪዳን ለዚህ ጊዜ በሚል መጽሐፉ ላይ ጽፎታል። እንደገናም ደግሞ ዘማሪን ወንድማችን ደረጀ ሙላት የትውልድ እንቅፋት ድንጋዮች በሚል መጽሐፉ ላይ ጽፎታል። እንደገናም ራሳቸው ዶክተር ጆን ሙሉንዴ በእንግሊዘኛ የጻፉትና በአማርኛ የተተረጎመ መጽሐፍ ላይም ይሄ ታሪክ ተጽፏል። ደግሞ እንደኔና ከኔም ጋር ዶክተር ያሬድ በጊዜው በቦታው ላይ የነበርን ሰዎችም የአይንም የጆሮም እማኞች ነን እና ያኔ ያልፈጸምነው ነገር ወዲያውኑ በ9 ወር ጊዜ ውስጥ ከ6 ወር እስከ 9 ወር ባለ ጊዜ ውስጥ ጦርነቱ ተነስቶ ከ70,000 ሰው በላይ ሰዎች እንደሞቱ በሁለቱም በኩል ይታወቃል። ባድመ ላይ በአይኔ ያየሁት የመቃብር ቦታ አለ። 69,000 ሰዎች እዛ ቦታ ላይ እንደተቀበሩ ምልክት ተደርጎ ተቀምጧል። ስለዚህ ይሄ ደም መፍሰስ የሆነው ያኔ ንስሐ ባልገባንበት ጉዳይ እንደሆነ ልብ እንድትሉ። ሁለተኛው ደግሞ በዚህ የለውጥ መንግስቱ በ2010 እንደመጣ በሁለቱ ሀገሮች ጥቂት የሰላም ጊዜ ነበር፣ በሮችም የተከፈቱበት ጊዜ ነበር። በዛ ጊዜ ቀድመው በጣም ስለተረዱ የኤርትራ ቤተክርስቲያን መሪዎች ወደ ኢትዮጵያ መጥተው የኢትዮጵያን የቤተክርስቲያን መሪዎች የንስሐ ጊዜ እንዲዘጋጅ ለምነው ነበር። በጊዜው ብዙ መሪዎች አልተረዷቸውም። ከዛም በኋላ ኮሚቴም ተቋቁሞ እኔ ያለሁበት ኮሚቴ፣ ሌሎችም ብዙ አባቶች ያሉበት ኮሚቴ ተቋቁሞ ይህን ነገር ለማሳለጥ እየሞከርን እያለ በሩ ተመልሶ ተዘጋ። በሩ መዘጋቱ ብቻ ሳይሆን በሰሜን ኢትዮጵያ እንደገና ሌላ የጦርነት ታሪክ አሳለፍን። ስለዚህ አሁን ይሄ ነገር ንስሐ የሚገባበት እንደሆነ በዚህ በ6 ቀን በምናደርገው የንስሐ ጊዜ አንዱ የኢትዮጵያና የኤርትራ ጉዳይ እልባት እንዲያገኝ፣ እንደምታውቁት በቅርቡ በጣም እንደገና የጦርነት ነጋሪት እንሰማለን። ዳግም ሌላ ችግር ውስጥ እንዳንገባ
በሁለቱ ሀገሮች ልማት እንዲሆን፣ በሁለቱ ሀገሮች ብልጽግና እንዲሆን፣ በሁለቱ ሀገሮች ሰላም እንዲሆን መጸለይ በጣም አስፈላጊያችን ስለሆነ በዚህ ሀሳብ እንድንጸልይ አደራ ለማለት ንስሐ እንድንገባ ለመጎትጎት እንፈልጋለን። አንደኛው ከፖለቲካ ጉዳዮች ወጪ ሆነን ወደ ጎን ሆነን በመንፈስ እንድንማለድ ልናሳስብ እንፈልጋለን። አንደኛውን ጥፋተኛ አንደኛውን ጻድቅ አድርገን በማንኮንንበት በኩል ማዕከላዊ ሆነን ንስሐ እንድንገባ እንፈልጋለን። ምክንያቱም የክርስቲያኖች ባህሪ ይሄ መሆን ስላለበት። እንደምታስታውሱት ሁላችሁም ኢዮብ ልጆቼ በድለው ሊሆን ይችላል ብሎ ለልጆቹ መስዋዕት ያቀርብ እንደነበረ፣ እኛም ራሱንና ልጆቹን ይቀድስ እንደነበረ በደል ሁል ጊዜ ሊኖር ስለሚችል እነ ዳንኤል እነ ሳሙኤል ያደረጉት ይሄን ስለሆነ ሳሙኤል በበደል ቢወቅሳቸውም ግን ራሱንም ሆነ እነሱን ንጹህ አድርጎ አልነበረም። በእግዚአብሔር ፊት እየቀረበ ይማልድ ስለነበረ ከአኩራፊነት ይልቅ ከከሳሽነት ይልቅ ወደ ምጽጳ ተሰብሰቡ ብሎ ይማልድ እንደነበረ፣ አባቶቻችንና እኛ በድለናል ብለው እነ ዳንኤል ያደርጉት እንደነበረ፣ ነህምያ የሕዝቡን ኃጢአት በሩቅ ስፍራ እንኳን ሆኖ ይናዘዝ እንደነበረ፣ በጥቅሉ ወገንተኝነት በጸዳ ሁኔታ ለኤርትራ ሕዝብ መማለድ ለኢትዮጵያ ሕዝብም በይቅርታ መማለድ ስለሚገባን በዚህ ጉዳይ ላይ እንድንጸልይ በኤርትራ ጉዳይ ልናሳስባቸው እንፈልጋለን። እነዚህ ጽሁፎች በደንብ እንድትረዷቸው በንባብ መልክም እንደገናም ደግሞ በጽሁፍ እንድታገኟቸው በተለያየ ሚዲያዎች በዚህም እኛ በምንጠቀምበት ሚዲያ ላይ ታገኟቸዋላችሁ። ስለዚህ አንዱ የመጨረሻው ቀን ላይ የምንማልደው በኤርትራና በኢትዮጵያ ጉዳይ ይሆናል። ስለዚህ የጸሎት ርዕሱን አነብላችኋለሁ። አንደኛው ዩጋንዳዊው ዶክተር ጆን ሙሉንዴ ያመጡትን መልእክት በመግፋታችን ምክንያት የዛን ጊዜ ሊያልቅለት የሚገባውን ነገር እስከ ዛሬ ድረስ ረጅም ዓመታት በሁለቱ ሀገሮች ስቃይ እንዲሆን በመሆናችን ምክንያት በልባችን ድንዳኔ ምክንያት ንስሐ እየገባን እንጸልያለን። ሁለተኛ ለሀገሪቱ ፖለቲካዊ ችግሮች መልሱን በመንፈሳዊ መንገድ ስላልፈለግን በዚህ ስለወደቅን በዚህ ጉዳይ ላይ ንስሐ እየገባን እንጸልያለን። ጌታ የኤርትራውያን ክርስቲያኖችና የኢትዮጵያውያን ክርስቲያኖች ልብ ንጽህና ባለው ሁኔታ በእግዚአብሔር ፊት ይቅርታ እንዲጠይቁ እግዚአብሔር እንዲረዳቸው የምልጃ ጊዜ እንዲሆን እግዚአብሔር የሰጣቸውንም ደግሞ የንስሐ ዕድል ኢትዮጵያውያንም ኤርትራውያንም እንድንጠቀምበት አጥብቀን እንማልዳለን። እግዚአብሔር በእነዚህ ሁለት ህዝቦች አማካይነት አፍሪካንም ሆነ ዓለምን እንዲፈውስ በሚሄዱበት በገቡበት ቦታ ሁሉ ለበረከት እንዲያደርጋቸው እየማለድን ንስሐ እየገባንም እንጸልያለን። ስደት፣ ህገወጥ የሆኑ እንቅስቃሴዎች ከሁለቱም ሀገሮች እንዲወገዱ በጀልባ በተለያየ ምክንያት መንገድ ወደ አውሮፓ ሲሄዱ ባህር እየበላቸው ስላሉ ሰዎች ንስሐ እየገባን በሁለቱም ሀገር ሰላም እንዲሆን እንጸልያለን። ሌላው እነዚህ ሁለት ሀገራት ህዝቦች ላይ ጭንገፋ እንዲመታ በሁለቱም ሀገሮች ላይ ሰላምና ብልጽግና እንዲሆን በዚህ በመጨረሻው ቀን እንጸልያለን። እንደነገርኳችሁ ሁሉም የጸሎት ርዕስ በደንብ ግልጽ በሆነ ሁኔታ በንባብ ይቀርባል። እንደገናም ደግሞ አንብቦ መረዳት በሚቻልበት ሁኔታ ይለጠፋል። ስለዚህ በዚህ በኩል በስድስተኛው ቀን በኢትዮጵያና በኤርትራ ጉዳይ ንስሐ እየገባን እንድንጸልይ አሳስባለሁኝ። ስላደመጣችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ።